ደርግ የጨፈጨፋቸው 60 የቀዳማዊ ኃይለ ሥላሴ መንግስት ሚኒስትሮችና ከፍተኛ ባለስልጣኖች አጽም ዛሬ ከተቀበረበት ጉድጓድ መውጣት ጀምሯል። ዝርዝሩን ጫን ለሰፋ ተከታትሎታል። ዛሬ ዕለት አጽማቸው እንዲወጣ የተደረገው የቀዳማዊ ኃይለ ሥላሴ ባለስልጣኖች አጽም ተጥሎ የተገኘው አዲስ አበባ ከተማ ውስጥ በሚገኘው የዋናው ወህኒ ቤት ቅጥር ግቢ ውስጥ በአንድ ረግረጋማ ቦታ ላይ ነው። አገዳደላቸውን በተመለከተ ህዳር 14 ቀን 1967 ግድያው ሲፈጸም በወህኒ ቤቱ በስራ ላይ የነበሩ አንድ የአይን ምስክር እንደገለጹት በተጠቀሰው ዕለቱ አርብ ማታ ነበር። ባለስልጣኖቹን ለሁለት በካቴና ያሰሩ ወደ ወህኒ ቤቱ ካመጧቸው በኋላ ከምሽቱ 4 ሰዓት እስከ 5 ሰዓት ተኩል ባለው ጊዜ ውስጥ እንደረሸኗቸው ገልጸዋል። አቶ ዮሐንስ ፈንታዬ የሚባሉት እኒሁ ሰው በዘመኑ የወህኒ ቤቱ የዘብ መኮንኖች መቀያየሪያ መዝገብ ሰራተኛ ሆነው ይሰሩ እንደነበር ገልጸው ህዳር 14 ቀን 67 ሌሊቱን የተረሸኑት ባለስልጣኖች ህዳር 15 ቀን 1967 በወህኒ ቤቱ የመግደያ ክፍል ውስጥ አስክሬናቸው እንዲውል መደረጉን አብራርተዋል። በእለቱም በየሰዓቱ 80 ያህል የወህኒ ቤቱ እስረኞች እየወጡ 4 በ15 ሜትር ስፋት 1 ሜትር ተኩል ጥልቀት ያለውን ጉድጓድ ከቆፈሩ በኋላ በአካባቢው የአፍሪካ አንድነት ድርጅት ዋና ጽህፈት ቤት በመኖሩ ድርጊቱን በአፍሪካ ዲፕሎማቶች እንዳይታይ ሌሊቱን መቀበራቸውን አረጋግጠዋል። እስረኛው ከዛ ከእስር ቤት በዚህ በቃሬዛ ማንሻ እያነሳ ይገረብጣል። ሌሎች እስረኞች ደግሞ ያስተካክላሉ። እንደዚህ እንደ መትረየስ ይስበል እንደዛ ሲያስተካክሉ የተረፈው ደግሞ ግርጌ ያረጉ ልብሳቸውም ጫማቸውም ምናቸውም እዛ ውስጥ ገባ። ጋቢ ምናማቸው ለበሱ። ያለው ጋቢ ያለው ጋፖርት የለም ካፖርቱን ለበሰ። ከዚህ በኋላ አፈር ተበተነ። አፈር ከለበሰ በኋላ 2 ከረጢት ኖራ አመተው እዛ አፈር ላይ ነሰነሱ። ከዚህ በኋላ አፈር እንደገና ለበሰ። ሰዎቹ ባለስልጣኖች በአስክሬናቸው ላይ 2 ኩንታል ኖራ ተጨምሮባቸው መቀበራቸውንም መረዳት ተችሏል። በዛሬው ዕለት ከ17 ዓመታት በኋላ ተቆፍሮ መውጣት የጀመረው አጽም የ2 ጠቅላይ ሚኒስትሮች፣ የ10 መኮንኖች፣ የ18 ጄኔራሎች፣ የ24 ሲቪል ባለስልጣኖችና የአንድ ኮሞዶር በጠቅላላው የ60 ሰዎች አጽም ሲሆን ሌተናል ጄኔራል አማል ሚካኤል አንዶምም በውጭ ተገድለው አስክሬናቸው ከመጣ በኋላ አብረው መቀበራቸውን መረዳት ተችሏል። የሙታኑ አጽም በነገው ዕለት ተጠናቆ ከወጣ በኋላ በተዘጋጀለት ስፍራ በተገቢው ጸሎትና ስነ ስርዓት ይቀበር ዘንድ ነገ ለቤተሰቦቻቸው የሚሰጥ ሲሆን በዛሬው ዕለት አጽሙ ሲወጣም ቤተሰቦቻቸው፣ የሽግግር መንግስቱ ተወካዮችና በርካታ የውጭ ሀገርና የሀገር ውስጥ ጋዜጠኞችም ተገኝተው ነበር። በዚሁ በደርግ ፋሺስታዊ እብሪት ተገድለው አጽማቸው በመውጣት ላይ ከሚገኙት ባለስልጣኖች ውስጥ የልዑል ራስ አስራት ካሳ፣ የራስ መስፍን ስለሺ፣ የጸሐፊ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር፣ የአቶ እንዳልካቸው መኮንን ጠቅላይ ሚኒስትር፣ የሌተናል ጄኔራል አብይ አበበና የኮሞዶር እስክንድር ደስታ ይገኝበታል።